በምድር ላይ ስንኖር በጣም ከሚጠቅሙን ነገሮች አንዱ ራሳችንን መቀበላችን። አንዳንድ ሰው አሜሪካን ሀገር ብዙ ቆይቶ ሲመጣ ሰፈሩ ያደገበት ሰፈር መሄድ አይፈልግም። እናቱንና እህቶቹን ሆቴል ይቀጥራቸዋል። እዛ ሰፈር መሄድ እንደ ውርደት ይቆጥረዋል። ራስን መቀበል፣ ራሳችሁን 100% ተቀበሉት። ማንንም ሌላ ሰው ለመሆን አትሞክሩ። ጥበብ ከቀይ ዕንቁ ትበልጣለች ይላል። ከምንም ነገር እንደምትበልጥ ጥበብን ይናገራልና ጥበብን ከማግኘት ከቀይ ዕንቁ ጋር ያወዳድራትና ከቀይ ዕንቁ ትበልጣለች ይላል። ዕንቁ ማለት ሩቢስ የሚባለው በጣም ውድ ነው እሱ ራሱ። ስለዚህ በሰው ልጅ በምድር ላይ ስኬታማ የሚሆነው በጣም የተዋጣለት ኑሮ የሚኖረው ጥበበኛ ከሆነ ነው። እውቀት ኖሮት ብዙ እውቀት ኖሮት ግን ጥበብ ከሌለው ችግር ውስጥ ሊገባ ይችላል። በሕክምና ትልቅ ቦታ የደረሰ ፒኤችዲ ምናምን ያለው ሰው ጥበብ ከሌለው ግን ሌላ ችግር ውስጥ ሊገባ ይችላል። በጤናው እንኳን የተለያየ ችግር ውስጥ ሊገባ ይችላል። ጥበብ ነው ስኬት የሚሰጠን፣ ጥበብ ነው ትልቅ ቦታ የሚያደርሰን። ይሄ ደግሞ ከእመቤታችን ከቅድስት ማርያም የተማርናቸው ጥበቦች ስለሆኑ የእሷን ሕይወት እያየን እያጠናን ስለሆነ ለራሳችን የወሰድናቸው ውድ ናቸው፣ ዕንቆች ናቸው። ማርያም ማርያምነቷን ተቀብላ ማርያም ሆና ኖረች። ሌላ ሰው ማንንም ለመሆን አልሞከረችም። ሶሎሜን ለመሆን አልሞከረችም። ሶስናን ለመሆን አልሞከረችም። ዮሐናን ለመሆን አልሞከረችም። ኤልሳቤጥን ለመሆን አልሞከረችም። ራሷ ማርያም ማርያምን ሆና የኖረችው። አንዱ ይሄ ነው የምናየው። የመጀመሪያው ልዩ የሚለውን እንመልከት። ልዩ የሚለው አሁን የእሷ ልዩ መሆን ይለያል። የእሷ ልዩ መሆንና የእኛ ልዩ መሆን የተለየ ነው። የእሷ ልዩ መሆን መንፈስ ቅዱስ በላይዋ ላይ በእሷ ላይ ጸሎ ክርስቶስን አምላክን በማኅፀኗ ተሸክማ ጸንሳ ኢየሱስ ክርስቶስን ወልዳ አቅፋ ነው ያሳደገችው። ይሄ እንደው ቆም ብለሽ ካሰብሽ እኮ የሚያስደነግጥ ጉዳይ ማለት አምላክን በማኅፀን ተሸክሞ ጌታን የሚያክል ኢየሱስ ክርስቶስን ወልዶ ማቀፍ ማሳደግ በጣም በጣም ከባድ ነው። ስለዚህ እሷን በጣም የተለየ ልዩ ያደርጋታል። የእሷ ልዩነት እና የእኛ ልዩነት በጣም ይለያያል። ግን እያንዳንዳችን ደግሞ ልዩ ነን። አሁን ፍቅር አንቺን ፀጉርሽን አንዱን በወስድና አንዷን ስትራንድ በወስዳት ከሌሎች ብዙ ፀጉሮች ጋር ቢቀላቀል ከዛ ዲኤንኤው ቴስት ቢደረግ የአንቺ ፀጉር እንደሆነች ያውቃለሁ። ያቺ ፀጉር ለምን ልዩ ነሽ፣ በጣም የተለየሽ ነሽ። ፊንገር ፕሪንታችን እንሰጣለን የተለያየ ቦታ ስንሄድ። ለምንድን ነው አሻራችን እንሰጠው? ይለያያል። የኔ አሻራ ያለው ሰው በምድር ላይ ማንም የለም። የአንቺ አሻራ ያለው ሰው በምድር ላይ ማንም የለም። ስለዚህ ልዩ ነን። እያንዳንዱ ሰው ልዩ ነው። የተለየ አድርጎ ነው እግዚአብሔር የፈጠረው። ታዲያ በልዩነት መቀበል ማለት በምድር ላይ ስንኖር በጣም ከሚጠቅሙን ነገሮች አንዱ ራሳችንን መቀበላችን። ራሳችንን ሙሉ በሙሉ መቀበል ይጠቅመናል። ከውጭ ልጀምርና አሁን የተለያየ ሀገር ስንሄድ እኔ ሰዎች ይጠይቁኛል። አንዳንዱ ሜክሲካን ነህ ይላሉ፣ አንዳንዱ ፓኪስታን ነህ ይላሉ። ይህም ገዛ ሲያገኙሽ ከዛ እኔ ኢትዮጵያዊ ነኝ ይላሉ። ስለዚህ ኢትዮጵያዊነቴን በመቀበል እጀምራለሁ ከውጭ ስንጀምር። ከዛ የተገኘንበትን ቤተሰብ እንቀበላለን። የተገኘንበት ቤተሰብ አለ። ድሃ ሊሆን ይችላል፣ ሀብታም ሊሆን ይችላል፣ የተለያየ አስተዳደግ አድገን ሊሆን ይችላል። ግን ቤተሰባችንን እንቀበላለን። የተገኘንበትን ቤተሰብ ራሳችንን ስንቀበል አይሽ የተገኘንበት ቤተሰብ አለ። አባቴ ጫማ ሰፊ፣ አሮጌ ጫማ ሰፊ ሊሆን ይችላል። አሁን ደስ ይለኛል ሰዎች አባቴ የጫማ ሰፊ ነበረ፣ አባቴ ገበሬ ነበረ፣ አባቴ እንደዚህ ነበረ ብለው ሳያፍሩ የተገኙበትን አይደንቲቲያቸውን ሳይክዱ ሲናገሩ በጣም ደስ ይላል። ስለዚህ በቤተሰብሽ ያደግንበት ሰፈር የአይደንቲቲያችን ክፍል ነው። ምክንያቱም አይደንቲቲ ከጄኔቲክስ ኔቸር እና ከነርቸር ነው የመጣው። ኢንቫይሮመንቱ አለ። አንዳንድ ሰው አሜሪካን ሀገር ብዙ ቆይቶ ሲመጣ ሰፈሩ ያደገበት ሰፈር መሄድ አይፈልግም። እናቱንና እህቶቹን ሆቴል ይቀጥራቸዋል።
ለምንድን ነው ሰፈሩ እዛ ሰፈር መሄድ እንደ ውርደት ይቆጥረዋል። እኔ ያደግኩት ሪቼ የሚባል ነው መሿለኪያ፣ ሀረር ነው የተወለድኩት። ያደግኩት ግን አዲስ አበባ 22 ማዞሪያ፣ ከዛ መሿለኪያ ከጉርምስናዬን በአብዛኛው ያሳለፍኩት እዛ ነው። ጓደኞቼ የጨርቆስ ልጆች ነበሩ። እዛች ከመሿለኪያ ሪቼ 5 ደቂቃ መንገድ ነች እና ጓደኞቼ የጨርቆስ ልጆች ናቸው። እዛ እንሄዳለን። አሁን እኔ ደስ ነው የሚለኝ። እዛ ነው ያደግኩት እንደውም እላለሁ። ምንም እንትን የለውም። ስለዚህ የተገኘንበት ቤተሰብ ያደግንበትን ሰፈር እሱን አክሴፕት እናደርጋለን። ከዛ ወደ ራሳችን ደግሞ አሁን ወደ ውስጥ እየጠጋን ስንመጣ ብዙ ሰዎች የሚሸማቀቁበት ዕድሜ፣ ሴቶች 30 ሲጠጋ ይፈሯታል አይደል? እና መናገር ይፈራሉ። 40 ሲሆን የበለጠ ይፈራሉ። ወንዶችም 40 50 ሲደርስ ትንሽ መደንገጥ ምናምንና ይሄ ሚድላይፍ ክራይሲስም አለ። ዕድሜያችን እንደብቃለን። ግን የኖርኩት ዕድሜ ነው፣ ለምን እደብቀዋለሁ? መነገር ካለበት ይነገራል እና እሱ አለ። ከዛ የፊዚካል አፒራንሳችን የተሰጠኝ ቦዲ አለ፣ የተሰጠኝ ሰውነት አለ። ራስን መቀበል ስንል ይሄ ፊዚካል አፒራንሴ አካሌ አለ። አንዳንድ ጊዜ ሰዎች በጣም ቀጭን ስለሆኑ ይሳቀቃሉ፣ ወፈር ስላሉ ይሳቀቃሉ። አንድ ጊዜ የምንገጠመኝ አሜሪካን ሀገር አንዲት ልጅ ካውንስሊንግ እፈልጋለሁ፣ ላናግርህ እፈልጋለሁ አለች። እሺ አልኳት። ከዛ አግኝቻት ዋናውን ችግሯን ልትነግረኝ ስትጀምር ቀጭን ነች፣ ስሊም ነች በጣም እና እኔ ዋናው ችግሬ በጣም ቀጭን ነኝ። መወፈር እፈልጋለሁ፣ ምግብ እበላለሁ፣ ጂም እሄዳለሁ፣ ቫይታሚኖች እወስዳለሁ፣ ያወፍራሉ የተባሉ ነገሮችን በሙሉ እወስዳለሁ። መወፈር አቃተኝ፣ ልብስ ለብስ አያምርብኝም። ከልቤ ነው የምልሽ። አለቀሰች። ምን ሆንኩ ብላ ነው የምታለቅሰው? ቀጭን ነኝ ብላ ነው የምታለቅሰው። አሁን የመጀመሪያ እንትን አላልኩም፣ ዝም ብዬ ያየኋት። ምክንያቱም እንደሷ መሆን የሚፈልጉ ስንት ሴቶች መከራቸውን የሚያዩ እንዳሉ አውቃለሁ፣ እንደሷ ቀጭን መሆን የሚፈልጉ። እሷ ግን ያንን የተሰጣትን ስሊም መሆን በቃ ልብስ ስለብስ አያምርብኝማ እንዳላት አላውቅም፣ ግን በጣም ትጨነቃለች። በሌላ በኩል ደግሞ ስለ ሰውነታቸው ስለጨመረ ስለወፈሩ ደግሞ የሚጨነቁ በጣም የሚጨነቁ ሴቶች ደግሞ አሉ፣ ወንዶችም አሉ። ብዙ አይደሉም እንጂ ነጫ አይጨነቁም እንጂ። ግን ምን ይሆናል? በተፈጥሮ አዲፖስ ቲሹ ይባላል። አዲፖስ ቲሹ ቆዳችን ስር ያለ ቲሹ ነው፣ ፋት የሚያጠራቅም ነው። እሱ በተፈጥሮ ጄኔቲካሊ ብዙ ከሆነ ፋት የማጠራቀም ሰውነታችን ብዙ ይሆናል እና በተፈጥሮ ወፈር ያሉ አሉ። ማድረግ ያለባቸውን ያደርጋሉ፣ ኤክሰርሳይዝ ይሰራሉ፣ ዳይት ያደርጋሉ ምናምን። በተረፈ ግን ራስን መቀበል ይሄ የተሰጠኝ ሰውነት ነው። የተሰጠኝን ሰውነት መቀበል አለ። አሁን ወጣቶች ላይ በተለይ ይህንን አለመቀበል የኢቲንግ ዲስኦርደርስ የሚባሉ አሉ፣ እነሱ ነው ያመጣል። ለምሳሌ አኖሬክሲያ ነርቮሳ የሚባላል። ለመወፈር ከመፍራታቸው የተነሳ አፒታይታቸውን ሉዝ ያደርጉና ከዛ መብላት ያቅታቸዋል። በተለይ ወጣቶች፣ ትላልቆችም አሉ። አሜሪካን ሀገር አክትረሶች፣ ሞዴሎች ምናምን የሚታመሙበት በሽታ ነው። ሌላ አይነት ደግሞ ምን አለ? ቡሊሚያ ነርቮሳ ደግሞ ይባላል። ቡሊሚያ ነርቮሳ ደግሞ ይበላሉ ምግቡን፣ ልክ በልተው ሲጨርሱ ይደነግጣሉ በመብላታቸው። ውፍረት የሚል ሀሳብ ነው ይመጣባቸው። ባዝሩን መታጠቢያ ቤት ሄዱና ጣታቸውን ይከቱና ያወጡታል። አሁን ይሄ የተለያየ ችግር ውስጥ ይከታቸዋል። ስለዚህ የተሰጠኝ ቁመና አለ። አንድ አይነት አይደለንም ሁላችንም። ውብ ያልሆነ ሰው ምድር ላይ የለም። ሁሉ ሰው ውብ ነው፣ አንድ አይነት ግን አይደለም። ምክንያቱም ሰዓሊው አምላክ ስለሆነ አንድም ቀሽም ስዕል አልሳለም። እያንዳንዱ ሰው የራሱ የተለየ ውበት አለው፣ ቁንጅና አለው። ያንን መቀበል እኔ መስለው ይሄንን ነው። በቃ ቁመናዬም ይሄ ነው። ማስተካከል ያለብኝን አስተካክላለሁ። ከዛ ውጭ ግን ራሴን በጣም እቀበለዋለሁ። አንዳንድ ጊዜ ምን ያለው መሰለሽ፣ በጣም የሚያምሩ የሀገራችን ሴቶች የተለያየ ፊልድ ላይ ያሉ ሲምፕል ሆነው አውቃቸዋለሁ እንዴት እንደሚያምሩ።
እንዳንቺ አሁን በቃ ሲምፕል እንደሆንሽው ትንሽ ኩል ሊፕስቲክ ትንሽ ነካ አድርገው ናቹራል ሆነው በጣም ያምራሉ። ከዛ ግን ከቅርብ ጊዜ ወዲህ የሚመጣው ፊት የሚሰሩት ነገር መልኳ እስኪጠፋብሽ ድረስ ወይ ደግሞ 3 ከሆኑ ችኛዋ ማን ነበረች ብለሽ እስከትቸገሪ ድረስ አንድ አይነት ይሆናል። ምን አመጣው ይሄን? ያኛው እኮ የበለጠ ያምራል። ናቹራል ከሆነ ድሮ ሳውቃት እኮ በጣም ታምራለች። ይሄ ራስን ካለመቀበል የሚመጣ ነው አንዳንዶቹ። እና በራስሽ ውበት ኮንፊደንስ እንዲኖር ያስፈልጋል። ራስን መቀበል፣ ቤተሰቤን፣ የተገኘሁበትን ሀገር፣ ቁመናዬን፣ መልኬን፣ የትምህርት ደረጃዬን። አንዳንድ ሰዎች ሳይወዱ በግድ ትምህርት ያቋረጡ ይኖራሉ። መቀጠልን አልቻሉ ይሆናል። ቢችሉ ይሁን፣ ግን ካልቻሉ ደግሞ በቃ ይሄ ነው አንብቤ ያስተካክለዋለሁ ይሄ ነው። እና ራስን መቀበል ራስን መቀበል ምን ያመጣል? ሰልፍ አክሴፕታንስ ነው የሚባለው። ሰልፍ አክሴፕታንስ ሰልፍ ኮንፊደንስ ያመጣል። በራስሽ እንድትተማመኝ ያደርጋል። ሰልፍ ኮንፊደንስ ደግሞ ሰልፍ ስቲም ያመጣል። ለራሴ ያለኝን ክብር ይጨምራል። ይህን ልበልሽና ይሄኛውን ፓርቲ እንጨርሳለን። ኦፕራ ዊንፍሪን በጣም ነው የምወዳት። በጣም ጎበዝ ነች። አንደኛ ቶክሾ ነው ያላት። በዓለም ላይ ቶክሾ ስታቲስቲክሱ የሚነግረን ቶክሾ በተጀመረ በአንድ ዓመት ውስጥ 90% ቶክሾዎች ይዘጋሉ። ይሄ የዓለም ዙሪያ ያለ ስታቲስቲክስ ነው። እሷ በጣም ረዥም ዘመን ሰርተው አሁን ደግሞ ወደ ራሷ ደግሞ ቻነል ሄዳለች። እና አንድ ቀን እያየኋት ምንድነው ኦፕራን ልዩ ያደረጋት ብዬ ጠየቅኩኝ። ለምንድን ነው የተለየችው? በጣም የተማረች ነች። እስከ 2ኛ ዓመት ዩኒቨርሲቲ ተምራ አቋርጣለች። የተለየ ቁንጅና አላት አይደለም። በጣም ኦራተር ስለሆነች ነው አይደለም። ግን ኦፕራ ዊንፍሪ ራሷን 100% የተቀበለች ሴት ነች። ሰልፍ አክሴፕታንስ አላት። ውበቷን፣ ያላትን መልክ፣ ሰውነቷን፣ ዕውቀቷን ኦፕራ ነች ብላ ቅድም ማርያምነቷን ተቀብላ ማርያም ሆና ኖረች እንዳልነው ኦፕራነቷን ተቀብላ ሙሉ በሙሉ ግጥም አድርጋ ራሷን ተቀብላለች። ስለዚህ የፈለገ ቆንጆ አክትረስ ትጋብዝ ፕሮግራሟ ላይ፣ የፈለገ ምሁር ትጋብዝ፣ የፈለገ የፖለቲሽያን ፕሬዚደንት ታቅርብ፣ ኮንፊደንት ነች። ለምን? ራሷን ተቀብላለች። ስለዚህ አሁን እኛ ለተመልካቾቻችን እንመክረው የመጀመሪያው ነጥብ ራሳችሁን 100% ተቀበሉት። ማንንም ሌላ ሰው ለመሆን አትሞክሩ። ራሳችሁን ተቀበሉና ራሳችሁን ሆናችሁ ኖሩ ነው የምለው። እኔ ለውጥ ብትይኝ የትኛውም ሰው እኔ ትልቅ ስለሆንኩኝ አይደለም፣ ግን ከማንም ሰው ጋር አልለዋወጥም። በቃ ይህን ሰውዬ ተቀብየዋለሁ። እና እሱ ለህይወት ሰክሰስ ከሚረዱን ከ40ዎቹ የመጀመሪያው ነጥብ ማለት ነው። እንግዲህ ሰዎችን ስናስተምር ወይም ስንማር የተለያየ መንገድ እንጠቀማለን። መጽሐፍ እንዲያነቡ እናደርጋለን። በተለይ ካራክተራቸው ላይ፣ ፐርሰናሊቲያቸው፣ ስብዕናቸው ላይ ስንነጋገር እንደዚህ ሁኑ፣ እንደዚህ አድርጉ፣ እንዲህ ብታደርጉ ጥሩ ነው ብለን እንላቸዋለን። ይሄ ጥሩ ነው። በስነ ልቦና ግን በጣም ጥሩ የማስተማሪያ መንገድ አሁን ያልሽ ሞዴሊንግ ነው። ምን ማለት ነው? በህብረተሰብ ውስጥ ሞዴል የሆኑ ሰዎችን ከተቻለ ራሳችን እኔ እንደምሆነው ሆኑ ማለት አቅሙ ቢኖረኝ እንደዛ አይነት ህይወት ቢኖረኝ እሱ አንድ ትልቅ ነገር ነው። ካልተቻለ ደግሞ ማህበረሰብ ውስጥ ያሉ በጣም ጥሩ ስነ ምግባር ያላቸው ጨዋ ሰዎች፣ ዲሲፕሊን እንዲሆኑ ሰዎች እና ሰክሰስፉል የሆኑ ሰዎች እነሱን እንደ ምሳሌ እያነሳን እንደ እከሌ ሆኑ ማለት ሞዴሊንግ ነው። ወይም ደግሞ ሜንተር ይኖረንና ኮች ይኖረንና ሜንተራችን የሚያደርገውን ነገር ኮቻችን የሚያደርገውን ነገር እየተከተልን እሱን እንደ ሞዴል አድርገን እንከተለዋለን።